ሌላኛውና ሁለተኛው ሶፍትዌር ኮምፖነንት ነው። ሌላኛው ሶፍትዌር ነው። በመጀመሪያ ሃርድዌርን አይተናል። አሁን ደግሞ ሁለተኛው ሶፍትዌር ኢዝ ኤ ሴት ኦፍ ፕሮግራም ኢንስትራክሽን ኦር ዳታ ዛት ቴልስ ዘ ሃርድዌር ፓርት ቱ ዱ። ሶፍትዌር የምንለው ሴት ኦፍ ፕሮግራም የፕሮግራሞችን ማለትም ሃርድዌር ዲቫይሶች እንዴት እንደሚሰሩ ኮንትሮል የሚያደርግ ዳታዎችን እንዴት ትራንስፈር እና ፕሮሰስ የሚያደርጉ ክሬት የሚያደርግ ሶፍትዌር ነው ማለት ነው። ሌላው አንላይክ ሃርድዌር ሶፍትዌር ኢዝ ኖት ፊዚካል። ሶፍትዌር ልናየው ወይም ልንዳስሰው አንችልም። ልናየው እንችላለን ማለትም የሚሰራልን ነገር ግን ልንዳስሰው አንችልም። ዛት ኢዝ ኖት ፊዚካል ማለት ነው። ሶፍትዌር የምንለው እንደነገርኳቸው ሃርድዌር ፊዚካል እና ልናየውና ልንዳስሰው የምንችለው ማንኛውም ዲቫይስ ወይንም ቀፎ ያ ሃርድዌር እንለዋለን ብያለሁ። ኢት ኤግዚስትስ ኤ ኮድ ኢዝ ኢሴንሻል ፎር ኦፕሬቲንግ ሲስተም ኤንድ ዩዚንግ ዲጂታል ዲቫይስ። ይህ የሚሰራው ኦፕሬቲንግ ሲስተሞች የሚሰሩት እና ዩዚንግ ዲጂታል ዲቫይሶች እንዴት እንደሚሰሩ ኢንስትራክሽን የሚሰጥ ሶፍትዌር እንለዋለን ማለት ነው። የመጀመሪያው ሲስተም ሶፍትዌር የምንለዋለን። ሲስተም ሶፍትዌር እንደነገርኳቸው ሶፍትዌር ደግሞ በሶስት ይከፈላል። ሃርድዌር በሶስት ይከፈላል ብያቸዋለሁ። ሶፍትዌርን በተመሳሳይ በሶስት ይከፈላል። ሲስተም ሶፍትዌር፣ አፕሊኬሽን ሶፍትዌር እና ዩቲሊቲ ሶፍትዌር ብለን በሶስት እንከፍላለን። ይህ የመጀመሪያው ሲስተም ሶፍትዌር ነው። ሲስተም ሶፍትዌር ኮንትሮልስ ዘ ኦቨር ኦል ኦፕሬሽንስ ኦፍ ዘ ዲቫይስ ኤንድ ፕሮቫይድስ ኤ ፕላትፎርም ፎር አዘር ሶፍትዌርስ። ከሁሉም ሶፍትዌሮች ከአፕሊኬሽኖች ከሁሉም በላይ ኮምፒውተሩ ዋነኛ መሰረቱ እንዲሰራ የሚያደርግልን ሲስተም ሶፍትዌር እንላለን። ኦፕሬቲንግ ሲስተም ማለት ነው። በሁለት እንከፍለዋለን። ሲስተም ሶፍትዌርም ኦፕሬቲንግ ሶፍትዌር እና ዲቫይስ ድራይቨርስ እንባላለን። ኦፕሬቲንግ ሲስተም ማለት ማኔጅ ሃርድዌር እና ሶፍትዌሩ እንዲሰራለን ኮምፒውተራችን ኦፕን አድርገን እንዴት እንደሚሰራልን ዴስክቶፑ እንዴት እንደሚሆን ምናምን የሚሰራልን አጠቃላይ ከአፕሊኬሽኑ ውጭ ለምሳሌ በምሳሌ ንገራችሁ። የመጀመሪያው ዊንዶ ነው። ዊንዶ ለምሳሌ ማለትም ይህ ዊንዶ ኮምፒውተሩና አፕሊኬሽኑ እንዴት እንደሚሰሩና ማኔጅ የሚያደርገው ኢንስትራክሽን የሚሰጠው ዊንዶ ነው ማለት ነው። ዩዝድ ቱ ሞስት ኦፍ ፐርሰናል ኮምፒውተርስ። በአሁኑ ታይም ዊንዶን አብዛኛው ኮምፒውተር ተጠቃሚ የሚጠቀመው ይህን ነው። ሌሎችም አሉ። ማክ አለ፣ አፕል ማለት ነው። ዩዝድ አፕል ኮምፒውተርስ ለአፕል ኮምፒውተሮች የምንጠቀሙት ማክ አለ፣ አንድሮይድ አለ፣ ለስልክ ለታብሌት የምንጠቀምበት አንድሮይድ አሉ፣ አይኦኤስ አሉ፣ ለአይፎን እና አይፓድስ የምንጠቀምባቸው ላይነክስ አለ፣ ዩዝድ ቫሪዮስ ሲስተምስ የምንጠቀምባቸው አሉ። ሌላኛው ዲቫይስ ድራይቨርስ አለ፣ ስሞል ፕሮግራምስ ዛት አለ ውስጡ ኦኤስ ቱ ኮሚኒኬት ዊዝ ስፔሲፊክ ሃርድዌር ላይክ ፕሪንተር ኤንድ ዲስፕሌይ። እነዚህ ማለት ዲቫይስ ድራይቨር የሚባሉት ከሌላ ኮምፒውተር ጋር እንዲገናኙ የሚያደርግ ለምሳሌ በዋየርለስ፣ በብሉቱዝ፣ በዋይፋይ ወይንም በራውተር የሚያገናኙ እነዚህ ዲቫይሶች የሚሰሩት በሶፍትዌር ነው። እነኚህ ዲቫይስ ድራይቨር ይባላል። ድራይቨሮቹ እንዲሰሩ የሚያደርገው ዲቫይስ ድራይቨር የሚባል ሶፍትዌር የተገነባ አለ ማለት ነው። ሁለተኛው አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር አለውስ ዩዘርስ ቱ ፐርፎርም ስፔሲፊክ ታስክስ። አፕሊኬሽን ሶፍትዌር የሚሰራው ለአንድ ለተወሰነ ችግር የሚፈታልን ሊሆን ይችላል። ሰም አፕሊኬሽን ሶፍትዌር ኤግዛምፕልስ ለምሳሌ ወርድ ፕሮሰሲንግ ሶፍትዌር ወርድችን የምንጠቀምባቸው ፎር ኤግዛምፕል ለወርድ የምንጽፈው ለደብዳቤ ይችላል፣ ለሌተር ሊሆን ይችላል፣ ለተለያዩ ነገሮች የምንጠቀምበት ወርድ ፕሮሰሲንግ ሶፍትዌር አሉ። ለምሳሌ ማይክሮሶፍት ወርድ፣ ጉግል ዶክስ እነዚህ የመሳሰሉት ስፔሲፊክ ለወርድ ለመጻፍ የምንጠቀምባቸው አፕሊኬሽኖች ናቸው ማለት ነው። ሌላኛው ዌብ ብራውዘር ነው። ዌብ ብራውዘር አክሰሲንግ ቱ ዘ ኢንተርኔትን እንድንጠቀም ላይክ ዌብሳይቶችን
እንድንጠቀም የሚያደርጉልን አሉ። ጉግል ክሮም፣ ሞዚላ ፋየርፎክስ፣ ሌላ በጣም ብዙ አሉ። እነሱን መጠቀም ያስችለናል ማለት ነው። እነዛ አፕሊኬሽን ሶፍትዌር ናቸው። ሌላኛው መልቲሚዲያ ፕሌየርስ ፎር ዋቺንግ ቪዲዮ ኦር ሊስኒንግ ቱ ሚዚክ። እነዚህ ደግሞ የተለያዩ ቪዲዮዎች እና ፎቶዎችን ወይንም ሙዚቃዎችን እንድናዳምጥ የሚያደርጉን የፕሌየር መልቲሚዲያ ፕሌየሮች ናቸው። ማጫወቻዎች አፕሊኬሽኖች ማለት ለምሳሌ ቪኤልሲ፣ ዊንዶውስ ሚዲያ ፕሌየር፣ እነዚህ የሚዲያ መልቲሚዲያ ፕሌየርስ ይባላሉ። እነዚህ አፕሊኬሽኖች ይጠቅማሉ ማለት ነው። እነዚህም አፕሊኬሽን ሶፍትዌር ናቸው። ሌላኛው ኤዱኬሽናል ሞባይል አፕስ ቱልስ ቱ ለርኒንግ፣ ለትምህርት የምንጠቀምባቸው አፕሊኬሽን አሉ። ካን አካዳሚ፣ ኮርሲያ፣ ዩደሚ እና ዩዳሲቲ የመሳሰሉት እነዚህ ኤዱኬሽናል ሞባይል አፖች ናቸው። ሌላኛው ኮሚኒኬሽን ቱልስ አለ የምንጠቀምባቸው ፎር ሜሴጅ እና ኦር ቪዲዮ ኮሊንግ። እነዚህ ለሜሴጅ እና ለቪዲዮ ኮሊንግ ለማውራት ፌስ ቱ ፌስ ለማውራት የምንጠቀምባቸው ዋትሳፕ፣ ዙም፣ ጉግል ሚት ኢን ቴሌግራም እነዚህ አፕሊኬሽን ሶፍትዌር እንላቸዋለን ማለት ነው። ሌላኛው እና የመጨረሻው ዩቲሊቲ ሶፍትዌር እንለዋለን ማለት ነው። ዩቲሊቲ ሶፍትዌር ሄልፕስ ሜንቴን ለመጠገን ሴኪዩር ደህንነትን ለመጠበቅ ኤንድ ማኔጅ ሲስተሙን የሚጠብቅልን ሴኩሪቲ የሚሰራልን ዩቲሊቲ ሶፍትዌር እንለዋለን። ሰም ኤግዛምፕልስ ኦፍ ዩቲሊቲ ሶፍትዌር ኢንክሉድስ ዘ ፈርስት ዋን ኢዝ አንቲቫይረስ ፕሮግራምስ ፕሮቴክት ዘ ዲቫይስ ፍሮም ማልዌር ኤንድ ትሬትስ። እነዚህ ቫይረሶችን ይከላከላሉ። ለኮምፒውተራችን አደጋ የሚፈጥሩትን ነገሮች እነዛን ቴስት አድርገው ይነግሩናልን። እነሱ የሚችሉትን ይቆጣጠራሉ ማለት ነው። ኤግዛምፕል ኖርተን፣ ኤቫስት ይባላሉ። ሌሎችም አሉ። ሌላኛው ፋይል ማኔጅመንት ቱልስ የምንላቸው አለ። እነሱ ደግሞ ኦርጋናይዝ ኤንድ ማኔጅ ስቶርድ ፋይልስ፣ ኦርጋናይዝ የሆነ ማኔጅ የሆነ ስቶርድ ፋይል እንዲኖረን የምንጠቀምባቸው ቱሎች ናቸው። ክሊናፕ፣ ዲፍራግመንት፣ ኢቲሲ ዛትስ ፋይል ማኔጅመንት ቱልስ እንላቸዋለን። ሌላኛው ባክአፕ ሶፍትዌር አለ። ለምሳሌ ሃርድዌራችን ስቶሬጅ ዲቫይሳችን በተለያየ ምክንያት ቢጎዳ ባክአፕ እንዲኖረ ሶፍትዌራችን ብሬክዳውን እንዳይሆን የሚያደርግልን የሚጠብቅልን አለ። ክሬትስ ኮፒስ ፎር ኢምፖርታንት ዳታ ኢንኬዝ ኦፍ ሉዝ። እነዚህ ክሬት ኦፍ ኮፒስ ኢምፖርታንት የሆኑ ዳታዎች ኮፒ አድርጎ ሁለት መጠባበቂያ ባክአፕ የሚያደርግልን ዩቲሊቲ ሶፍትዌር እንለዋለን። አጠቃላይ ኢንጀነራላይዝ ለማድረግ ሙሉ በሙሉ እነዚህ ናቸው። ሃርድዌር እና ሶፍትዌር ልዩነታቸው ግልጽ እንደሆነላችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ኤንድ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።